ይሄው ልኮልኛል። የቴሌግራም ኮድ 1 ደቂቃ ባልሞላ ውስጥ እንዴት አድርጋችሁ እንደምታገኙት ላሳያችሁ። እንደሚታወቀው ከቅርብ ጊዜ ወዲህ ቴሌግራም አዲስ የቴሌግራም አካውንት ክሬት በምናደርግበት ሊሆን ይችላል ወይም ከዚህ በፊት የነበረን የቴሌግራም አካውንት ሎግ አውት ብለን ወጥተን እንደገና ለመግባት ወይም ሪአክቲቬት ለማድረግ ቴሌግራም ዳይሬክትሊ በሜሴጅ ኮድ እየላከላችሁ ባለመሆኑ ምክንያት አብዛኞቻችሁ የቴሌግራም ተጠቃሚ ለመሆን ተቸግራችኋል። በዛሬ ቪዲዮ እንዴት አድርጋችሁ በቀላሉ የቴሌግራም አካውንት ኮድ እንደምታገኙ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህን ቪዲዮ ለብዙዎች ችግር ይፈታን ዘንድ ላይክ እና ሼር ማድረግ እንዳትረሱ። እንደምታያቸው እነዚህም የኔ ቻናሎች ናቸው። ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን እንዴት እንደምታገኙት ላሳያችሁ። በመጀመሪያ ዳታ ወይም ዋይፋይ እናበራና ወደ ቴሌግራም አፕሊኬሽናችን እንገባለን። ከዛም በኋላ የሀገር ስምና የስልክ ቁጥራችሁን የምታስገቡበትን ቦታ እስከሚያመጣላችሁ ድረስ ስታርት ሜሴጂንግ የሚለውን በተደጋጋሚ ትጫኑታላችሁ። እንደምታዩት ካንትሪ የሚልና ፎን ነምበር የሚል መጥቷል። ካንትሪ የሚለውን ትዘሉትና ፎን ነምበር ስታስገቡ ካንትሪውን ራሱ ይሞላዋል። ፎን ነምበር ከሚለው ላይ 251 ብላችሁ ትጀምራላችሁ። ጥንቃቄ ማድረግ ያለባችሁ ቴሌግራም አካውንቱን የምትከፍቱት በኢትዮ ቴሌኮም ሲም ካርድ ከሆነ ፕላስ 251 9 ብላችሁ ነው ስልክ ቁጥራችሁን የምታስገቡት 09 ሳይሆን 9 ብላችሁ። በተመሳሳይ ሳፋሪ ከሆነም እንዳትሸወዱ ፕላስ 251 ካላችሁ በኋላ 7 ብላችሁ ነው ስልክ ቁጥራችሁን የምታስገቡት 07 ሳይሆን 7 251 7 ብላችሁ ስልክ ቁጥራችሁን ታስገቡላታላችሁ። ከዛ በኋላ ከታች የፎርዋርድ ምልክቷን ትጫኑታላችሁ። እንደምታዩት ወደዚህ አሳልፎናል። ኢሜል አስገቡ እያለ ነው። ያለበለዚያም ታች ላይ ምን ይላል? ሳይን ኢን ዊዝ ጎግል። ኢሜል አካውንት ያላችሁ ኢሜላችሁን ታስገባላችሁ። ኢሜል የሌላችሁ ደግሞ አዲስ የኢሜል አካውንት እንዴት ክሬት እንደምታደርጉ ቪዲዮ ስራልን ብትሉኝ ኮሜንት ላይ አስቀምጡልኝ፣ ቪዲዮ ሰራላችኋለሁ። ኢሜላችሁን የማታስታውሱት ደግሞ ሳይን ኢን ዊዝ ጎግል የሚለውን ከታች ትጫኑታላችሁ። ወይም የኢሜል አካውንታችሁን ስም ከጂሜል አፕሊኬሽን ይዛችሁ ትመጣላችሁ። ሳይን ኢን ዊዝ ጎግል የሚለውን አንዴ ፕሬስ ላድርገውና ላሳያችሁ። እንደምታዩት ናቲ ገደፈው ኢሜል አካውንት አለኝ። አዲስ አካውንት መክፈትም ከፈለክ ትችላለህ እያለኝ ነው። እኔ ኢሜል አካውንት አለኝ ናቲ ደገፈው የሚለውን አንዴ ፕሬስ ላድርግለት። ኢሜል በምታስገቡበት ሰዓት አውቶማቲካሊ ራሱ አንዳንድ ጊዜ ሊልክላችሁ ይችላል። ይሄው ልኮልኛል። አውቶማቲካሊ ካልሞላላችሁ ግን በመሃል ትወጡና ወደ ጂሜል አፕሊኬሽን ትገባላችሁ። ከገባችሁ በኋላ ባስገባችሁት የኢሜል አካውንት ቴሌግራም ኮድን ታገኙታላችሁ። እንደምታዩት አሁን ይሄን ተቀምጧል። ይሄን የቴሌግራም ኮድ ኮፒ አድርጌ መልሼ መጣና እንደገና ወደ ቴሌግራም ተመልሼ እሞላዋለሁ ማለት ነው። ኮዱን የሸፈንኩባችሁ የፕራይቬሲ ጉዳይ ስላለ ነው። ኮዱን እንግዲህ ሳስገባው ይሄው እንደምታዩት የቴሌግራም አካውንት ስም አስገባ እያለኝ ነው። ፈርስት ኔም አስገብቻለሁ ሰናይት ብዬ። ሁለተኛው ላስት ኔም ኦፕሽናል ነው። ላስት ኔም አለማስገባት ትችላላችሁ። እንደምታዩት እንግዲህ ዌልካም ቱ ቴሌግራም ብሎኛል። እንኳን ደህና መጣህ ወደ ቴሌግራም ብሎኛል። አካውንቱ ክሬት ተደርጎልኛል። ይሄው ላሳያችሁ። ይሄው ሰናይት ብሎ ይጀምራል። ዛሬ እንግዲህ በቀላሉ የቴሌግራም ኮድ እንዴት እንደምታገኙ አሳይቻችኋለሁ። ያልገባችሁ ካለ ኮሜንት ላይ ጠይቁኝ። ሌላም የምትጠይቁኝ ካለ ጠይቁኝ፣ እሰራላችኋለሁ። ቪዲዮ ላይክ ሼር እንዳደርጋችሁ ተስፋ አድርጋለሁ። ሌላ ጊዜ ቪዲዮ ሰርቼ በመለቅበት ሰዓት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ